በዚህ ምድር ላይ ሁለት አይነት አጭርነት አለ። የመጀመሪያው በፈጣሪና ወይ በፈጣሪ ወይ በተፈጥሮ ምክንያት የሚመጣ አጭርነት ነው። እዚህ ላይ ቀዳማዊ ኃይለ ሥላሴንና ቴዲ አፍሮን ማንሳት ይቻላል። በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭር ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። ቴዲ አፍሮ ደግሞ ረጅም ሴት በማግባት ተክሷል። ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት። እዚህ ላይ እኔን በምሳሌነት ማንሳት ይቻላል። የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው። አባቴ ደግሞ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከእናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው። አሁን እኔ አንድ አጭር ጓደኛ አለኝ። ወይኔ ቁመቱ እኔ ከእሱ አንጻር ሲታይ የባንዲራ ምሰሶ ነኝ። የምር ይሄ ጓደኛዬ በቁመቱ ምክንያት ለረጅም ዘመን ለግማሽ ክፍለ ዘመን ያክል በድንግልና ተወስኖ እንዲኖር ተፈርዶበታል። አሁን በቅርቡ እንዴት እንደጀነጀናት አላውቅም፣ እንዴት እንዳሳመናት አላውቅም። በስለት ይሁን በስለት የሆነች ቆንጆ ዘለግ ያለች ልጅ በእጁ ገብታለች እና እንዴት ነው ፎንቃ እንዴት ነው ስለው ተመስገን ነው። አንጋትቼ ጸልዬ ያገኘኋትን ልጅ አንጋትቼ በመሳም ላይ ይገኛለሁ። በልጅነቴ የማልረሳው መምህር የእርሻ መምህራችን ነው። የእርሻ መምህራችን ከክፍለ ጊዜው በፊት ሐሳቡ ሲያልቅበት ልጆች ስታርቡ ምን ለመሆን ትፈልጋላችሁ በምን ጥያቄ አስገን ነበር። የብዙዎቻችን ምላሽ ተመሳሳይ። ጸባሪ ባሳዝነው ሰጠኝ። አቤት ስታድግ ምን ለመሆን ትፈልጋለህ? ዶክተር። ተማሪ ዘላለም ለታ ስታድግ ምን ለመሆን ትፈልጋለህ? እኔ እንኳን ሳድግ መሆን የምፈልገው ዶክተር ነው። ክብሮም በርሄ ዶክተር። ከዛ ወደ ሴቶች ዞርና ሴትስቲች ወደ ሴቶች ልምጣ እንኳዬ ምን ለመሆን የምትፈልግ ስትባል ዶክተር አትላለች። በመጨረሻ መምህር ወደ እኔ ዞሮ እንዲሁም ምናልባት የምታድግ ከሆነ ታድግ ምን ለመሆን ትፈልጋለህ? በሽተኛ ለመሆን እፈልጋለሁ። የሚገርማችሁ ነገር ከሁላችንም ለየት ያለ ምላሽ የነበረው ዱባለ የሚባል ተማሪ ነበር። ተማሪ ዱባለ አቤት ስታድግ ምን ለመሆን ትፈልጋለህ? ወታደር መሆን እፈልጋለሁ። ተማሪዎች እባካችሁ ከወንበራችሁ ተነስታችሁ ለዱባለ ለአሬጋ ያክል አጨብጭቡለት ይባላል። እናጨበጭባል። የሚገርማችሁ አሁን አድገን ጎልምሰን በቅርቡ እዚህ አዲስ አበባ ውስጥ ቦሌ አካባቢ ዱባለ ከዩጎ ቸርች አገልግሎት ቦታ አገኘት። ከዛ ቡና እየጠጣም ትዝ ይልሃል ሳድግ ወታደር ሆናለሁ ብትለው ትዝ ይልሃል ስለው አልተሳሳትኩም። አሁንም የኢየሱስ ወታደር። አንዳንዴ በልጅነታችን የምናደርገው ነገር አድገን ከሆነው ብዙ አይራረቅም። አንድ አሁን የማውቀው ልጅ ነበረ። በሕይወቱ ከደስታ ከረሜላ በላይ በጣም የሚያስደስተው የሀብታም ቤት በር ግቢ ላይ የተንጠለጠለ መጥሪያ ተጭኖ በሮጥም እና ዘበኛው መጥቶ ማን ነው መጥሪያውን የተጫነው ማን ነው የሚጫወትብህ ሲል እኛ ሁላችንም እዚያ አካባቢ የምንጫወት ልጆች ልክ እንደ ማፊያ የተማማልን ይመስል ጸጥ እንላለን። ከመካከላችን ግን አንዱ በጣም ትንሽዬ ልጅ ከሁላችን የሚያንስ ልጅ እሱ ነው ብሎ ይጠቁማል። አሁን ያ መጥሪያ ተጭኖ የሚሮጠው ልጅ አድጎ ጎልምሶ የፕራንክ ቪዲዮ እየሰራ ፍራንክ ይሰራል። ያ ደግሞ እሱ ነው የሚጠቁመው ልጅ አድጎ ጎልምሶ በብሔራዊ መረጃና ደህንነት ተቋም ውስጥ ተቀጥሮ መስራት ላይ ይገኛል።